قال رسول الله صلى الله عليه وسلم يالله ملتني عليه الصلاة والسلام من لا تسبوا أصحابي يني صحابة وتتسادبوا لا تسبوا أصحابي دقامي دقمو يني صحابة أتسادبوا يني صحابة يني بالدربو أتسادبوا يالله ملتني عليه الصلاة والسلام كذا قتلوا فوالذي نفسي بيديه يني نفس بجو هنا يتشجيتا أمل الله لو أن أحدكم عندكوكو نفق مثل أحد يهود ترى يمهكل ذهب بيست ويم دغمو ورق بيست يهود ترى يمهكل ورق بيست እኮ ما أدرك مد ወይም ደግሞ ይሄ ምንድነው የሚባለው የእፍኝ ያክል እንኳን መስጠት አይችልም እፍኝ የሰጡትን ያክል እነሱ يعني አጅራቸው የነሱን ያክል አይሆንም طيب أحدهم النسو ينسون يهكل مالتنا ولا نصفه እንኳን ኒስፉን እንኳን አይሆንም እንኳን አይደለም እናቀርተው አንድ ኒስፉን እንኳን አይሆንም እነሱ ጋር ጭራሽ መወዳደር አችሉም ይላቸዋል ይሄን ያላቸው በነገራችን ላይ በዘመኑ የነበሩትን ሰሃባዎች ነው ቀጣይ መጀመሪያዎቹን ሳይሆን ቀጣይ የመጡት ማለት ነው ስለዚህ እንደዛ ከተባለ አሁን በዘመናችን ያለ ነው በጣም ሰሃባዎችን ልናከብር ሰሃባዎችን ልንወድ ታሪካቸውን ልናነብ ታሪካቸውን እንደዚሁ ልንማርበት ብዙ ነገራቶቻቸውን በመንችለው አቅም እንትን ልንል ይገባል ሲቀጥል ደግሞ እነሱ የሚሰደቡበት ሰሃባዎች የሚሰደቡበት ቦታ ላይ ራሱ መቀመጥ የለብንም ግልጽ ነው ሰሃባዎች ራሱ ከዲን ናቸው በነገራችን ላይ ግልጽ ነው ሰሃባዎች ማክበር ዲንን ማክበር ነው ሰሃባዎች መውደድ ዲንን መውደድ ነው ይሄን ልናቅ ይገባል አንድ ሰው ሰሃባዎችን መሳደብ ወይም ደግሞ ሰሃባዎች የሚሰደቡበት ቦታ ላይ መቀመጥ የለበትም እና ሰሃባዎችን ታሪኮቻቸውን እንማር ብዙ ነገራቶች ኢቭን ያንዳቸውን እንኳን የሰሃባዩን ታሪኮች ብናነብ ወይም ደግሞ ብንማርና ብናውቅ ህይወታችን በአጠቃላይ ይስተካከላል በእርግጠኝነት ነው ምናከሽ ለምሳሌ ዑመር ኢብኑ አልኸጣብ ታሪኩ ምንድነው አቡበከር ረዲየላሁ ዐንሁ ምንድነው ታሪኩ አንሻ ረዲየላሁ ዐንሁ ምንድነው ታሪኩ እያንዳንዳቸው ታሪካቸውን ብንወስድ ማለት ነው ብዙ ነገራቶችን እንማርባቸው ነበር ማለት ነውና ታሪካቸውን እንማር እና ክብራቸው እንውደዳቸው በመንችለው አቅም የነሱን ቁድዋ ለመከተል እንሞክር አላህ ይحفظكم والسلام عليكم